የሚያመጣው ነው። ይሄ ዋናው ነው። ይሄ በቆሎ አዎ የተበጠረ ነው። ይሄ በቆሎ ይሄ ኖርማል አንደኛው ነው። ይሄ በቃ ይሄ ያለቀለት ነው። በቃ ይሄ ያለቀለት በቆሎ አዎ ያለቀለት በቆሎ እዚህ ጋር አሁን ማሳየህ እዚህ ጋር ደህናውን ወደዚህ ያመጣል። ከዛ ተሰበረን ወደዛ ይልከዋል። ለምን ያኛው ደግሞ መልሶ ወደዚህ ያመጣል። እዚህ ጋር ያመጣል። እንደገና ሁለተኛ ድጋሚ ያጣራል ማለት ነው። ድጋሚ ያጣርቆ ያመጣል። ከዛ ያኛው ዋናው ነው የሚያመጣው። ከዛ ከዲስቶ ነው ላይ ማለት ነው ያመጣል። ከዛ አዎ አድማስ ዩኒዬ አድማስ ዩኒዬ በለጠ ወርቅነህ እባላለሁ። የማበጠሪያ ማሽን ኦፕሬተር ነኝ። አሁን መነሻው መጀመሪያ ላይ ነው የምነግርህ። አሁን እዚህ ጋር መስሪያ አለው፣ ፓቺንግ ማሽን አለው፣ ስዊሚንግ ማሽን አለው። ከየት ይጀምራል? ኤሌቬተር ዋን እዚህ ጋር ነው ያለው። ከዛ ቫይብሬተር አለ፣ ከዛ ግራይንደር ማሸር አለው፣ ከዛ ዲስቶነር አለው። መጀመሪያ የሚጀምረው ከዛኛው ከኤሌቬተር ፎር ነው። ያሳየኝ 50 ኪሎ ይመዝናል። ይሄ 50 ኪሎ ይመዝናል። አውቶማቲክ ነው ራሱ ነው እንትን የሚለው ንፋስ አለው። እቺኛዋን ስነካት ማዳበሪያውን ይዟል። ማዳበሪያውን ከያዘ በኋላ ልክ ራሱ አውቶማቲክ ያደርጋል። አውቶማቲክ አድርጎ ራሱ ነው የሚያወርደው። ከዛ ስዊሚንግ አለው ራሱ ይወስዳል። ከዛ ሰራተኛ ይቀበላል። ከዛ መጀመሪያ ከዚህ ይነሳል። ፈጥሎ ይሄ ከዛ ኤር ኮምፕሬሰር አለ። ይሄ ግራይንደር እንትን ነው ቫይብሬተር ነው። ከዚህ ጀምሮ ይመጣል። እያበጠረ የሚያመጣው ነው። ይሄ ዋናው ነው። ይሄ በቆሎ አዎ የተበጠረ ነው። ይሄ በቆሎ ዋናው ያመጣል። ሁለተኛ ላይ ያኛው ደግሞ ከዚህ የተረፈውን ቆሻሻ አስወግዶ ንጹሃን በቆሎ እዛ ላይ ያመጣታል። ይሄ ኖርማል አንደኛው ነው። ይሄ በቃ ይሄ ያለቀለት ነው። በቃ ይሄ ያለቀለት በቆሎ አዎ ያለቀለት በቆሎ እዚህ ጋር አሁን ማሳየህ እዚህ ጋር ደህናውን ወደዚህ ያመጣል። ከዛ ተሰበረን ወደዛ ይልከዋል። ለምን ያኛው ደግሞ መልሶ ወደዚህ ያመጣል። እዚህ ጋር ያመጣል። እንደገና ሁለተኛ ድጋሚ ያጣራል ማለት ነው። ድጋሚ ያጣርቆ ያመጣል። ከዛ ያኛው ዋናው ነው የሚያመጣው። ከዛ ከዲስቶ ነው ላይ ማለት ነው ያመጣል። ከዛ አዎ ይሄው ማጥፋው ቆሻሻ ነው። ይሄ መጨረሻ ቆሻሻ ነው። ከዛ ሁለተኛ ላይ ደግሞ ይሄ ለጠላ ለአረቄ የሚሆን ነው። ይሄ ለጠላ ለአረቄ የሚሆን ነው። ይሄ ለጠላ ለአረቄ የሚሆን ነው። እዚህ ጋር ደግሞ አላሳየም። ይሄ ለምሳሌ ይሄ ንጹህ በቆሎ ነው። ለምን አኩሪ አተር ስናበጥር የአኩሪ አተሩን ቆሻሻ ወፋፍረሙን ድንጋይ አፈር ነው የሚያመጣው በዚህ። አሁን ግን በቆሎ ስለሆነ በቆሎ ንጹሃን በቆሎ ነው የሚያመጣው። ንጹሃን በቆሎ ይሄ ንጹህ በቆሎ እዛ ላይ ሌላ ደግሞ አለ ማለት ነው። ይሄ አበቅ ነው። ይሄ መጨረሻ አበቅ ነው። ይሄ አበቁ ነው። ይሄ መጨረሻ አበቁ በዚህ ከተንሰራ ያ አጣጣ በርካታ ያመጣል። ይሄ ንፋስ አለው፣ ኃይለኛ ንፋስ አለው። ለምን ንፋሱ በቆሎ ላይ ያለውን ንፋስ እያበጠረ ወደዚህ ነው ወደ ዳሪ ነው የሚወጣው። ወደ ዳሪ ነው የሚያወጣው። ይሄኛው እዚህ ንፋስ ኃይለኛ ንፋስ አለው። እንደዛ አድርገህ አሁን ይሄ ንፋስ አለው በቃ ይሄ ወደዛ ልክ ይሄኛው ልክ ተመሳሳይ ይሄኛው ንፋስ አለው። ይሄም ወደዛ ያስተላልፍለታል ድጋሜ ማለት ነው። ይሄ ከዋናው ከዚህ ነው የሚነሳ ኤሌቬተር ፎር ነው። ይሄ ኤሌቬተር ፎር ነው። ይሄ ኤሌቬተር ፎር ማለት ከግራውንድ የሚወስደው ይሄኛው ማለት ነው። ይሄ ነው መነሻው። ይሄ ነው ከዚህ ይወስዳል። መቆጣጠሪያ ያለው ከበዛበት ትቀንሳለህ።
ካነሰ ደግሞ ትጨምርለታለህ እያየህ ማለት ነው። እና ከዚህ ነው የሚጨምር። ይሄን ይመስላል። መብራት ሄደ። አሁን መብራት ሄደ። መብራት አሁን ተከታታይ አንድ ቀን ሙሉ ብንሰራ ማለት ነው በአንድ ሰዓት ውስጥ ራሱ ማለት ነው ወደ 67 ኩንታል ነው የምናመርት በአንድ ሰዓት ውስጥ ማለት ነው። መብራት ካለ መብራት ሲቆራረጥ ግን ምንም መስራት አንቻልም። ግን አሁን ሰሞኑን እያደረን አዳር ስንሰራ 400 ምናምን ኩንታል ነው የሰራው። ምንም አጋጣሚ ጠፋ። ስንት ሰዓት መሰለ? አንድ ሰዓት ገብተን እስከ 7 ሰዓት ማለት ነው 6 ሰዓት በ6 ሰዓት ውስጥ 5 ሰዓት ነው የሰራነው። 5 ሰዓት ውስጥ 450 ኩንታል አምርቻለሁ። በሰዓት ራሱ 70-80 ኩንታል አመርጣለሁ። ይሄ ራሱ ይቺኛው ለመሙላት 1 ሰዓት 2 ሰዓት ነው የሚፈጅበት። ይሄ ከሞላ ይሄ ቋት ነው ዋናው ቋት። እሺ 75 ኩንታል ይይዛል። ይሄ እሺ የተበጠረ ነው አሁን እዚህ የሚገባው። የተበጠረው መጨረሻው ነው እዚህ ጋር የሚገባው። እና የተበጠረው ነው እዚህ ጋር ሰዓት ቢያንስ መብራት በተመሳሳይ ሰዓት ቢኖር ማለት ነው ብዙ ስራ እንሰራለን። ቢያንስ አንድ ቀን ሙሉ ብንሰራ ይሄ በቆሎ አይውለኝም። አሁን 600 ምናምን ኩንታል ነው የገባው። ማበጠረው ምን አዝርት ነው የሚያበጥረው? ሰሊጥ፣ አኩሪ አተር፣ ጎመን ዘር፣ ሰሊጥ፣ አኩሪ አተር፣ ጤፍ ራሱ ያበጥራል። የቅባት እህሎች በሙሉ ማለት የቅባት እህሎችን በሙሉ ያበጥራል። እሺ በቆሎ ያበጥራል። አዎ አኩሪ የዩኒየኑን ምርትም ያበጥራል። አኩሪ አለን አሁን 10,000 ወደ ውጭ ኤክስፖርት የሚሆን 10,000 ኩንታል አለን። 10,000 ኩንታል አለን። አሁን እናበጥራለን። ይሄን እንደጨረስን እናበጥራለን ብለን እናስባለን። እቅድ ላይ ነው ያለን። ምን ያህል ሰራተኛ አለው እዚህ ማበጠሪያ ፋብሪካ ውስጥ? 20 ሰራተኛ ነው ያለው። አሁን ከኔ ጋር ጨምሮ ማለት እዚህ ማለት ነው። እዚህ ያለው ሰራተኛ ተከፋፍለን ነው የምንሰራ። የሚገርም እኔ የእነሱን ስራ ላይ እያገዝኩ ነው የምሰራ እና አብረን የምንሰራው ወደ 20 ሰራተኛ ነው ያለው ከኛ ጋር ጨምሮ ማለት ነው። እና አሁን ምርጥ ስራ ነው እየተሰራ ያለ። አሪፍ ስራ ነው። አገልግሎት ተጠቃሚዎች ምን ይላሉ? ለምሳሌ አሁን ዘርም ያስበጥሯል። ከዚህ በፊት ሌላ ቦታ ሄደው ያስበጥሩ ነበር። የለም ምን ይላሉ? አሁን በጣም ደስ ብሏቸው ነው። አሁን የሚገርም እኔም እንትን አለም ደስ ብሏቸው ነው የሚሄዱ። አቀባበልም አለ ምንም አለ እና በደንበኞቻችን በጣም አክብር ነው የምንይዘው። ስራችንን በስነ ስርዓት እየሰራን ያለ ነው እና አመሰግናለሁ።